ሰላም እንዴት ናችሁ ቤተሰብ? በእናንተ ጥያቄ መሰረት ወደ ዩቲዩብ መጥቻለሁ። ባለፈው ቲክቶክ ላይ ሰራሁትኝ የሞርኒንግ ሻት ቪዲዮ ከ1.3 ሚሊዮን በላይ ሰዎች አይታችሁታል። በዛው ልክ ደግሞ በጣም ብዙ ሰዎች ቻሌንጁን ተቀላቅላችኋል። ቴንክ ዩ በጣም አመሰግናለሁ። ዛሬ ምንድነው የምናደርገው? ቲክቶክ ላይ የተወሰኑ ጥያቄዎች የጠየቃችሁኝ ጥያቄዎች ግር ያላችሁን እሱን እየመለስኩኝ ከአዲስ ጀምረን ሞርኒንግ ሻቱን እናዘጋጃለን። ምን እንደሚያስፈልጋችሁ አሳያችኋለሁ። እዚህ ጋር ያቀረብኳቸው ነገሮች እንደምታዩትኝ እዚህ ጋር ካሮት፣ 2 ካሮት፣ 1 ሎሚ፣ የተወሰነ ዝንጅብል እና ህርድ አዘጋጅቼ አስቀምጫለሁ። ህርዱ ምንም አይነት ቅመም የሌለው ቢሆን ይመረጣል። እና ቲክቶክ ላይ ከጠየቃችሁኝ ጥያቄዎች ደግሞ ለሚያጠቡ እናቶች ይሆናሉ ብላችኋል። እኔ ከወለድኩኝ 8 ወር አሁን ከ15 ቀን በኋላ 8 ወር ይሆነኛል። በሲ ሴክሽን ነበር የወለድኩትኝ እና አላሰብኩም ሆዴ። ለዛ ነው ያንንም ያህል ሆዴ ነበረኝ። ኪሎዬ በጣም ብዙ ነበር፣ ከ100 ኪሎ በላይ ነበርኩኝ። አሁን በጣም ቀነስኩትኝ። ይሄ ሻት በጣም የጠቀመኝ በነገራችን ላይ። ሆዴን ላሳያችሁ አሁን ላይ ያለሁበትን ሁኔታ ይሄ እና ከዚህ በፊት የነበረኝን ፎቶ ደግሞ እዚህ ጋር አስገባላችኋለሁ እንዴት እንደነበርኩኝ። በጣም በ10 ቀን ምናምን የሚገርም ለውጥ ነው ያመጣሁት። በጣም የሚገርም ለራሴ ራሱ በጣም እየገረመኝ ነው። ይሄን ያህል መቀየሬ ይጠፋል እንዲህ በቶሎ ብዬ አልገመትኩም ነበረ። ግን ይሄ ሻት በጣም በቃ ምርጥ ነው። ሞክሩትኝና ጻፉልኝ፣ ኮሜንት ላይ ጻፉልኝ። አንደኛ እኔም የጀመርኩበት ምክንያት ሆዳችን ላይ ያለ ስብ ያጠፋል፣ ቦርጫችንን ያጠፋል በአማርኛው። ሁለተኛ ነገር ደግሞ ክብደታችን በጣም ይቆጣጠራል፣ ማለት ባላንስ እንዲሆን ያደርጋል፣ ክብደታችን ይቀንስልናል። ሶስተኛ ነገር በሽታ መቋቋም አቅማችን በጣም ይጨምራል። አራተኛ ነገር የማስታወስ ችሎታን ይጨምራል። አምስተኛ ነገር ለቆዳ ጤንነት ቆዳችን በጣም አንጸባራቂና ያማረ እንዲሆን ያደርግልናል። እና ይሄንን ሻት ሁሉ ጊዜ ምግብ ከመብላታችን በፊት ጧት ከእንቅልፋችን ስንነሳ እንደዚህ እያዘጋጀን ብንወስደው በጣም ብዙ ጥቅሞች እናገኛለን ማለት ነው። እና ደግሞ ሌላ የጠየቃችሁኝ ጥያቄ መፍጫ የሌለን ሰዎች እንዴት ማዘጋጀት እንችላለን ብላችሁ ነበረ። መፍጫ የሌላችሁ ሰዎች በካሮት መፈቅፈቂያው አለ አይደለ? በሱ ፈቅፍቃችሁ ጂንጀርና ካሮቱን በካሮት መፈቅፈቂያ ፈቅፍቁትኝና ሎሚውን ደግሞ ጭመቁትኝ። ሎሚውን ጨምቃችሁ ህርድ ትንሽ ያርምርበትኝና አሁን እኔ እንደማረጋው ግን ምንድነው የምታረጉትኝ? በመፈቅፈቂያ ትፈቀፍቁታላችሁ። ኖርማል ነው። አንዴ አዘጋጅቼ እኔ ለሳምንት ምናምን ነው የምጠቀመው። ሌላ ጊዜ ግን አሁን ብዙ ጂንጀርም እንትን ስለሌለኝ የተወሰነ ነው የምሰራው። ለ3 ቀን ለ4 ቀን የሚሆነኝን እሰራለሁ። ምን ያህል ነው የምንወስደው ላላችሁኝ ሰዎች ቆይ ላሳያችሁ። እቺ የሻት ግላስ ናት። እኔ የምወስድባትኝ በዚህ ነው። ጧት በባዶ ሆዴ ይኸው ይታያችኋል። እቺ የሻት ግላስ ናት። በዚህች አንድ ነው የምወስደው ምግብ ከመብላቴ በፊት። የሻት ግላስ ማለት የአረቄ ጠርሙስ አለ አይደለ? ኢትዮጵያ አረቄ የሚጠጣባት እሷ ማለት ናት እቺ። ስለዚህ አሁን ያው የምታዩትኝ ሁሉንም ከትፌ አዘጋጅቼ ጨርሻለሁ። ስለዚህ ላሳያችሁ። ካሮቴ ያው ይሄን ይመስላል። ካሮታችንን እንጨምራለን መፍጫችን ውስጥ። ጂንጀር እና ደግሞ አንዳንድ ሰዎች ምን ብላችሁ ነበረ? ይቅርታ በጣም ያው ሳስታውስ ነው መልስላችሁ ያለሁት። አንዳንድ ሰዎች የጠይቃችሁኝ ጨጓራ ያመም ወይ ምናምን ብላችሁ ነበር። እኔ በጣም ነው ጨጓራዬን የሚያመኝ፣ ግን ደህና ነኝ በጣም። እስካሁን ምንም ያመመኝ ነገር የለም። ሞክሩት። እና ደግሞ ሎሚና ጂንጀር መውሰድ ያልፈለጋችሁ ሰዎች ሌላ ሻት አለ፣ እሱን እሰራላችኋለሁ በሚቀጥለው። ጻፉልኝ የምትፈልጉ ሰዎች ካላችሁ። ይሄ ሁሉንም ማረጋለሁ። ከዛ ምንድነው ማረጋው? 1 ማንኪያ ህርድ ይሄ እንደዚህ ታያችኋል አይደል? 1 ማንኪያ ህርድ አረግበታለሁ። ውሃ የተወሰነ አደርግበታለሁ። ውሃ ብዙ አታብዙ እሺ፣ እንዳይቀጥንባችሁ። የተወሰነ ውሃ አረግበታለሁ። አለቀ። ይሄንን ፈጭና
ይሄው ፈጭቼ ጨርሻለሁ እና ምንድነው የምናደርገው አሁን ማጥለያ እናዘጋጅና እናጣለዋለን። የሚገርማችሁ መጀመሪያ የሰራሁት ቪዲዮ ቲክቶክ ላይ ያለና ገብታችሁ ቼክ አድርጉት እሱን ቪዲዮና ብዙ ሰዎች ምግብሽን አቀንሽም ይሄማ በምንም አይጠፋም ምናምን ብላችሁ በጣም በቃ ሞራል የሚነካ ነገር ነበር የተናገራችሁኝ እና በምግብ ሳይሆን የመጣው ወርቅ የሆነች ልጅ ወልጄበት ነው ሆዴ እንደዚህ ሆኖ ምግብ ስለበላው ስላልበላው አይደለም። እና ይሄንን እንደዚህ ያደርግን እናጣለዋለን። ፕሮሰሱ ብዙ ነው ግን ያው በጣም 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 ጠቃሚ ነው። ይሄው ጨርሻለሁ። ይሄ በቃ ያው ምንም አይሰራም እንጥለዋለን። ይሄው ይሄንን የሚያህል ሰርቼ ጨርሻለሁ። እና ምንድነው ማድረገው ይሄው እኔ እንትን አለኝ እቃ አለኝ እዚህ ላይ ገለብጠውና ፍሪጅ ውስጥ ነው ማስቀምጠው። ጣውጣው ስፈልግ እያወጣው ሻት በዚች አንድ ሻት አድርጋለሁ ማለት ነው። ይሄ ለ4 ቀን ለ5 ቀን ይሆነኛል። ብዙ ነው እንደውም እኔ እንደዚህ አይሆንም ብያስቤ ነበር ግን ቆንጆ ነው። ፍሪ ይመስለኛል። አሁን ሁሉም ነገር ግልጽ ነው። ሁላችሁም እየሰራችሁ ሞክሩትኝና ታመሰግኑኛላችሁ። የሰራችሁ ሰዎች እስቲ ኮሜንት ላይ ጻፉልኝ። እየጠቀማችሁ ነው አይደለም የሚለውን ማወቅ ስለምፈልግ ጻፉልኝ። እና ይሄ ከልጅ ወልጄ ቦርጬ እንደዚህ ሆነ ወይ ቦርጬ ያልጠፋለ ምናምን ላላችሁ ሰዎች ይሄ በጣም ይሄው በቃ እኔ ማሳያ ነኝ። አስገባላችኋለሁ ታዩታላችሁ ቪዲዮዬ ምንም አክል እንደነበርኩኝ ከወለድኩ በኋላ። አሁን ቅርብ ጊዜ ከአንድ ወር በፊት ራሱ 100 ምናምን ኪሎ ነበርኩኝ። ኪሎዬን ደግሞ እንዴት እንዳስተካከልኩኝና ስለ ኢንተርሚተንት ፋስቲንግ ዲቴል ነገር በሚቀጥለው ቪዲዮ ሰራላችኋለሁ። አሁን እንዳላረዝምባችሁ ሁሉንም ነገር ኪሎዬን ላሳያችሁና ስንት ኪሎ እንደሆንኩኝ ኢንተርሚተንት ፋስቲንጉን ደግሞ ስንጀምር ለውጤ ታዩታላችሁ ማለት ነው። ከዛ ይሄው አንድ ሻት ጠዋት ከእንቅልፌ ስነሳ ከምግብ በፊት ወስዳለሁ። ከዛ በኋላ ቢያንስ 30 ደቂቃ 1 ሰዓት ምናምን ቆይተን ብንበላ አሪፍ ነው ጊዜ ብንሰጠው ማለት ነው። ይሄን ይመስላል። እና እንደ ተጨማሪ ቲፕ ደግሞ ውሃ በደንብ ጠጡ። ውሃ በጣም አሪፍ ነው። ይሄን ይመስላል የኔን ቦርጭ ያጠፋልኝ ጉህድ እና ቼክ አድርጉትኝና የጠቀማችሁ ሰዎች ኮሜንት ላይ ጻፉልኝ። የጀመረ ሰብስክራይብ ያላረጋችሁ ሰዎች ሰብስክራይብ፣ ላይክ እና ሼር እያደረጋችሁ አበረታቱኝ። በጣም ቴንኪዩ አመሰግናለሁ ስለምትከታተሉኝ። ጥያቄ ያላችሁ ሰዎች ኮሜንት ላይ አስቀምጡልኝ እና በቀጣይ በሌሎች ቪዲዮዎች እስክንገናኝ ድረስ ባይ